ዘንድሮ ባለውን የባሰው ለነገሩ እኔ ምን አገባኝ። ምግባሩ ነው መመዘኛው የሰው ልጅ መዳኛው። ስልኬን የምን ስልክ አለ ነው ያላየው? ምን ማለት ነው? ምን ሆነሽ ነው? አንተ ወራዳ ሌባ! ካንተ ውጪ ዛጋ ማንንም አልነበረም። አሁኑኑ ስልኬን መልስ። በጣም ልክ ያለፍሽ አልመሰለሽም? የታባሽ ተሰቃይሽ? ጭራሽ ልትሰድበኝም ትፈልጋለህ? እንደ ስራሽማ በጥፊ ላጮልሽ ነበር የሚገባው። ለምን አትሞክረውም? ሞክረዋ። ለእንዳንተ አይነቱ ሌባ የማንስ ይመስልሃል? ሴትዮ ችግርሽ ምንድነው? ጤነኛ ነሽ ግን? በእናት ወሬ ማብዛቱን ትተህ ስልኬን መልስልኝ። እኔ አልወሰድኩም አልኩሽ እኮ። አሰሚም እንዴ? ቦታው ላይ ካንተ ውጪ ማንንም አልነበረም። የከፋ ነገር ከመፈጠሩ በፊት ስልኬን መልስልኝ። ገና ለገና ልብሴ እንደዚህ መቆሸሹንና ዝቅ ብዬ መስራቴን አይተሽ ነው ያለ ስሜ ሰጠሽ? ኧረ ምን ገና ለገና ልብሴ እንደዚህ መቆሸሹንና ዝቅ ብዬ መስራቴን አይተሽ ነው ያለ ስሜ ሰጠሽ? ኧረ ምን አይነቱ የሌባ አይነ ደረቅ ነህ በእናት። አሁን በአሁን ሊሸመጥጠኝ ነው። መልስላት። ምን ነው የምመልስላት? ሙርት ይዛለን ያነሳው ስልክ ነው። የማን ነው ደፋር? ጭራሽ እኔ ነኝ ያነሳው? በእናቴ ምልልሻለሁ። እሱ ነው ስልክሽን የወሰደው። በጣም ትጫወታለህ እባክህ። ፖሊስ ጥራልኝ። ይሄ ሌባ በዱላ ካልሆነ በምንም አይገባውም። እሺ እሺ። የታባለት ያለው መልስላት እንጂ ይሄን ውሻ ጥርሱን ነው ማለት ራሱ ሰርቆ በእኔ ያላክካል እንዴ? በእናት እውነቱን ካልተናገረ መቼም አልፋታው። መቼም እኔ እናንተ መቼም አንላቀቅምሽ። እግሬ ላይ ወድቀህ እንድትለምደኝ ካላደረኩኝ ሞቻለሁ። አፍሽን ዝጊ በእናትሽ። ዝም ያለ ሁሉ ፈሪ መሰለሽ እንዴ? እንደውም የፈለግሽውን አንቺ እዚሁ ቆሜ እጠብቅሻለሁ። ወይኔ ሄኖክ የማንም ክፍታፍ መቀለጃ አሉን። ለነገሩ ይበለኝ ገና ከመጀመሪያው መስመሯን ስስት ስርዓት ባሲዛት ኖሮ እዚህ ሁላ ደረጃ እንደርስም ነበር። ከዚህ በኋላ ግን የመጣው ይመጣል እንጂ ራሴን ማስከበር አለብኝ። ይቅር በለኝ ወንድሜ፣ እንዳጠፋው አውቃለሁ። ናቲ ይበልጥ አታናደኝ። ተነስ ከእግሬ ላይ። ይቅር ካላልከኝ አልነሳም። አንተ አኩርፈኝ ምን ሊውጠኝ ነው? ስትፈልግ ደብድበኝ፣ ስትፈልግ ስደበኝ። እባክህ ግን ይቅርታ አድርግልኝ። በአንተ መጨከን እንደማልችል ስለምታውቅ ነው እንዲህ የምትጫወትም። ቢገባ እንዲህ አፈርድሜ የምበለው ከሰው በታች ሆኜ የተዋረድኩ የምሰራው አንተን የተሻለ ቦታ ለማድረስ ነበር። አንተ ግን የሰለጠንክ መስሎ ብዙ ስራ ስንት ታደነዝዛለህ። የኔ ሙት ከፊቴ ነጥለኝ እማማ ትሙት። ከዛሬ በኋላ ምንም ማነሱ ሳልጠቀም የዛሬን ብቻ ይቅር በለኝ። መለወጥን በተግባር ሳላይ መቼም ይቅርታ አላደርግልህ። እሺ ወደ ልትሄድ ነው? ልቀቀኝ፣ አይመለከትም። ባልሰራው ስራ የተሰጠኝ ሌባ የሚል ስም የተከፈለውን ዋጋ ከፍዬ ማስተካከል አለብኝ። ላቤን ጠፍ አድርጌ የማደርዳ እንጂ ሌባ አለም አንተ ከችኩ የወሰድከውን ጀዋል ታመጣዋለህ? ታመጣው? የምን ስልክ ነው የምትለው? የሶስት ዳዬ